የሞዴል ቀነኒ አዱኛን ጉዳይ በባህላዊ የገዳ ስርዓት ለመፍታት የተደረገው ጥረት ያለ ስምምነት ተቋረጠ። ባለፈው ዓመት ከአርቲስት አንዱዓለም ጎሳ ጋር ትኖርበት ከነበረው ህንጻ 5ኛ ፎቅ ላይ ወድቃ ህይወቷ ያለፈው የሞዴል ቀነኒ አዱኛን ጉዳይ በባህላዊው የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ሳይሳካ መቅረቱን አባገዳዎች አስታወቁ። ጉዳዩን ላለፉት 3 ወራት በሽምግልናና በባህላዊው የፍትህ ስርዓት ለመፍታት ሲጥሩ የቆዩት የቱለማ አባገዳ ጎበና ሆላ ጥረቱ በተጎጂ ቤተሰቦች ፈቃደኛ ለመሆን ምክንያት መቋረጡን ገልጸዋል። አባገዳ ጎበና እንደገለጹት ጉዳዩ በመደበኛው ፍርድ ቤት እልባት ባለማግኘቱ የገዳ ስርዓት አባቶች ተጠርጣሪውንና የተጎጂ ቤተሰቦችን በማገናኘት መፍትሄ ለመስጠት ጥረት ሲያደርጉም ቆይተዋል። ሆኖም በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ ሂደቱን አፍርሰዋል ነው የተባለው። አባገዳዎቹ ጉዳዩን ከኦዳ ቦልቱም አባገዳዎችና ከሀገር ሽማግሌዎች ጋር በመሆን በጥልቀት እንደተመለከቱትና እውነቱ ተገኝቷል የሚል እምነት እንዳላቸውም ተናግረዋል። ይሁን እንጂ የሟች ቤተሰብ ሽምግልናውን ባለመቀበላቸው ምክንያት የተገኘውን እውነት ለጊዜው ይፋ ሳያደርጉ ሂደቱን ለማቋረጥ መገደዳቸውንም አብራርተዋል። በሌላ በኩል የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ የሽምግልና ሂደቱን ያልተቀበሉበትን ምክንያት ሲያስረዱ በቅድሚያ የልጄ ገዳይ ማን እንደሆነ ሳይታወቅ ካሳ ወይም ጉማ አንቀበልም የሚል አቋም እንዳላቸው ገልጸዋል። አቶ አዱኛ አጽንኦት ሰጥተው እንደተናገሩት በቅድሚያ ተገቢው ማጣራት ተደርጎ እውነቱ ከተረጋገጠ በኋላ ወደ መሐላና ሌሎች ሂደቶች መግባት እንደሚቻል ጠቁመው አሁን ባለው ሁኔታ ግን ሂደቱን እንደማይቀበሉት አስታውቀዋል። ሞዴል ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው መኖሪያ ቤት ከ5ኛ ፎቅ ወድቃ ህይወቷ ማለፉ ይታወሳል። ይህንን ተከትሎ አርቲስት አንዱዓለም ጎሳ በቁጥጥር ስር ውሎ የነበረ ቢሆንም አቃቤ ሕግ በተሰጠው ጊዜ ክስ ባለመመስረቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁ አይዘነጋም። አቶ ታዬ ደንደአ እጃቸው በካቴና እንዲታሰር ባለመፍቀዳቸው ፍርድ ቤት ሳይቀርቡ ቀሩ። የቀድሞ የሰላም ሚኒስተር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደአ እጃቸው ላይ ካቴና ለማስገባት ፈቃደኛ ባለመሆናቸው በፍርድ ቤት ቀጠሯቸው ላይ ሳይገኙ ቀርተዋል። አቶ ታዬ ደንደአ ረቡዕ ታህሳስ 22 2018 ዓ.ም ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት የቀረቡባቸውን 3 ክሶች ለማየት ቀጠሮ ተይዞላቸው ነበር። ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቤ ሕግን ክስና የተከሳሹን ተቃውሞ ለማሰማትም ነበር። ይሁን እንጂ የአቶ ታዬ ደንደአ ጠበቆች በችሎቱ ላይ ቢገኙም እርሳቸው ግን ሳይገኙ ቀርተዋል። የማረሚያ ቤቱ የፖሊስ መኮንኖች ለችሎቱ አቶ ታዬ ደንደአ እጃቸው ላይ ሰንሰለት ለማድረግ ፈቃደኛ ባለመሆናቸው ፍርድ ቤት እንደማያቀርቡም ተናግረዋል። አቶ ታዬ ቀደም ሲል በአለርጂክ ምክንያት ሰንሰለት ማድረግ እንደማይፈልጉ ተናግረውም ነበር። ፍርድ ቤቱ በበኩሉ የማረሚያ ቤት ፖሊስ ተከሳሹን በጥቃቅን ምክንያቶች ወደ ፍርድ ቤት አለማቅረቡ ስህተት መሆኑን ተናግሯል። ችሎቱ አቶ ታዬ ደንደአ ሐሙስ ታህሳስ 23 2018 ዓ.ም ችሎት ፊት እንዲቀርቡም ትዕዛዝ ሰጥቷል። አቶ ታዬ ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ በቀረበባቸው ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ነጻ የተባሉባቸው ክሶች ከጠላት ጋር ማበርና የአገር መከላከያ ሰራዊትን ለመምታት ዝግጅት አድርጓል የሚሉት 2 ከባድ ክሶችም ናቸው። ቲክቶከር እና ዩቲዩበሮች የንግድ ስራ ገቢ ግብር ሊከፍሉ ነው። እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ህግ ተዘጋጀ። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳል። ኢትዮጵያ ውስጥ ጥቂት ለማይባሉ ወጣቶች የገቢ ምንጭ በሆነው የዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ነው። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ህግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚያገኝ አንድ ግለሰብ ወይም ድርጅት ግብር መክፈል እንዳለባቸው ደንግጓል። የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶችን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰዋል። የድምጽ ማስተላለፊያ፣ ፖድካስት እና የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላትም እዚህ ውስጥ እንደሚካተቱ አዋጁ ያስረዳል።
ግብሩ የሚከፈለው እነዚህ ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት ከሚያገኙት ማንኛውም ገቢ ላይ እንደሆነም ተጠቅሷል። ይህ ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሊሆን እንደሚችልም ያስገነዝባል። ማስታወቂያዎችና ስፖንሰርሺፖች እንዲሁም የገንዘብ ስጦታዎችና የብዙሃን የገንዘብ ማሰባሰብ ግብር ከሚከፈልባቸው የገቢ ምንጮች መካከልም ተጠቅሰዋል። ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክ ከሚያገኟቸው እቃዎች ወይም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስም ስምምነቶችና ድጋፎች ግብር እንዲከፍሉ በአዋጁ ግዴታ ተጥሎባቸዋል። ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙት ይዘት ፈጣሪዎች እንደሆነ የተገለጸው ደግሞ አሁን በተዘጋጀው የገቢ ግብር ረቂቅ ደንብ ነው። ከዲጂታል ይዘት ፈጠራ የሚገኝ ገንዘብ የንግድ ስራ ገቢ እንደሆነ ተቆጥሮ ግብር እንዲጣልበት የሚያደርጉ 3 ሁኔታዎች ረቂቁ ላይ ተቀምጠዋል። የመጀመሪያው ሁኔታ ከይዘት ፈጣሪዎቹ ዓመታዊ ገቢ ጋር የተያያዘ ነው። የይዘት ፈጣሪው ዓመታዊ ጠቅላላ ገቢ ከ2 ሚሊዮን ብር በላይ ከሆነ ተግባሩ እንደ ንግድ ስራ ገቢ ተቆጥሮ ግብር ይከፈልበታል። ይዘት ፈጣሪዎች በአመት ከ2 ሚሊዮን ብር በታች የሆነ ገቢ ማግኘታቸው ወይም እንደ ድርጅት አለመቋቋማቸው ግን ከገቢ ግብር ነፃ ያደርጋቸውም ነው የተባለው። እነዚህን ሁኔታዎች የማያሟሉ ከሆነ ሌሎች ገቢዎች በሚለው ምድብ ውስጥ ገብተው ከጠቅላላ ገቢያቸው 15% የመክፈል ግዴታ እንደሚኖርባቸው ባለፈው ዓመት ለጸደቀው አዋጅ የተዘጋጀው ማብራሪያ ላይ ተገልጿል። ይዘት ፈጣሪዎቹ ከሀገር ውስጥም ሆነ ከውጭ ምንጮች በአይነትም ሆነ በጥሬ ገንዘብ ያገኟቸውን ገቢዎች የተመለከተ ትክክለኛና የተሟላ የሂሳብ መዝገብ መያዝ ይኖርባቸዋል። በዚህ የሂሳብ መዝገብ ውስጥ ከማስታወቂያዎች፣ ከስፖንሰርሺፖች፣ ከደንበኝነት ምዝገባዎችና ከሌሎች ምንጮች የተገኘ ገቢን የሚያሳዩ መግለጫዎችን ማካተት እንደሚኖርባቸውም ረቂቁ ዘርዝሯል። ከስፖንሰሮችና ከማስታወቂያ አቅራቢዎች ጋር የተደረገው ስምምነቶች እንዲሁም ክፍያዎችን መቀበልን የሚያሳዩ የባንክ መግለጫዎች የሚሉትም በሂሳብ መዝገቡ መስፈር ካለባቸው መረጃዎች ውስጥ ናቸው። በጥሬ ገንዘብ ክፍያ ምትክ የተገኙ እቃዎች ወይም አገልግሎቶች እና ግምታዊ የገበያ ዋጋቸውን በመዝገባቸው የመያዝ ግዴታም በረቂቁ ሕግ ይጣልባቸዋል። ለሚኒስትሮች ምክር ቤት ቀርቦ መጽደቅ ያለበት ይህ ረቂቅ ደንብ እስካሁን ድረስ ከታክስ ስርዓቱ ውጭ ሆነው የቆዩትን ይዘት ፈጣሪዎች ለመጀመሪያ ጊዜ ወደ መደበኛው የግብር አሰራር የሚያስገባም ነው የተባለው። አሜሪካ የጣለችው የጉዞ እገዳ ከዛሬ ጀምሮ ተግባራዊ ይሆናል። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎችም ላይ ያሳለፈችው ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን ይጀምራል። የአሜሪካ መንግስት ከወራት በፊት ኤርትራንና ሶማሊያን ጨምሮ በበርካታ አገራት ዜጎች ላይ የጉዞ እገዳ የጣለው በአገራቱ ውስጥ ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው መቅረታቸውን በማመልከት ነው። ይህ እርምጃ የአሜሪካንን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉት ላይ እገዳ ተጥሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ አገራቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔን በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውንም አሳውቀዋል። አሜሪካ በዜጎቻቸው ላይ የጣለችውን ዕቀባ ተከትሎ ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽም ሰጥተዋል። ማሊና ቡርኪና ፋሶ በተናጠል ባወጡት መግለጫ ዜጎቻቸው ወደ አሜሪካ እንዳይገቡ ለተጣለባቸው እገዳ አሜሪካውያንም በተመሳሳይ ወደ ምዕራብ አፍሪካ ሀገራቱ እንዳይገቡ ክልከላ ተግባራዊ አድርገዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስተር እርምጃውን የአጸፋ መርህ ሲሉት፣ የማሊ የውጭ ጉዳይ ሚኒስተር ደግሞ የጋራ መከባበርና የሉዓላዊ አቻነት ያስፈልጋል ብለዋል። የማሊና የቡርኪና ፋሶ ውሳኔ ይፋ የሆነው ጎረቤታቸው ኒጀር ተመሳሳይ የጉዞ እገዳ በአሜሪካውያን ላይ ከጣለች ከቀናት በኋላም ነው። ሶስቱ የምዕራብ አፍሪካ ሀገራት የሚመሩት በመፈንቅለ መንግስት ስልጣን በያዙ ወታደራዊ መኮንኖች ነው። አገራቱ ከምዕራባውያንና ከምዕራብ አፍሪካ ሀገራት ጋር ያላቸው ግንኙነት መሻከሩን ተከትሎ ፊታቸውን ወደ ሩሲያ አዙረዋል። ከጥቂት ሳምንታት በፊት የአሜሪካ መንግስት ማሊ፣ ቡርኪና ፋሶ እና ኒጀርን ጨምሮ በደቡብ ሱዳን፣ በሶሪያና በፍልስጤም ዜጎች ላይ ወደ አሜሪካ እንዳይገቡ ሙሉ እገዳ መጣሉ ይታወሳል። ይህ የአሜሪካ የእገዳ ውሳኔ ከ2026 የመጀመሪያ ቀን አንስቶ ተግባራዊ የሚሆን ሲሆን የአፍሪካ ሀገራቱ በአሜሪካውያን ላይ ተመሳሳይ ክልከላ የጣሉት ውሳኔው ተግባራዊ ሊሆን አንድ ቀን ሲቀረውም ነው የተባለው።